ሄዶ ነገሩ አውሩ ለዓለም ተነስቷል በዚህ የለም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የንግስ በዓል ጥሪ ማስታወቂያ በሸገር ከተማ ሀገረ ስብከት በመናገሻ ከተማ የሚገኘው የመናገሻ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን የመጀመሪያው ምዕራፍ ማለትም የሕንፃ ቤተክርስቲያኑ ሥራ በምዕመናንና ካህናት የጋራ ጥረት እጅግ ባማረ ኪነ ሕንፃ ውበት ተሰርቶ ሚያዝያ 22 እና 23 ቀን 2017 ዓመተ ምህረት በብፁዓን አበው ሊቃነ ጳጳሳት ቡራኬ ይመረቃል። የክርስቶስ ቤተሰቦች ምዕመናንና ምዕመናት እንኳን ለ2017 ዓመተ ምህረት ለብርሃነ ትንሣኤው እንኳን አደረሳችሁ። በዓሉ የሰላም፣ የጤንነት፣ የደስታ፣ የአንድነት በዓል ይሁንላችሁ። በምርቃቱ ዕለት ሚያዝያ 22 እና 23 ከአዲስ አበባ በቅርብ ርቀት በሚገኘው በመናገሻ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን እንዲገኙ በማክበር ጠርተንዎታል። ይህ ድምፅ የመናገሻ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ድምፅ ነው። እንግዲህ ምዕመናን ሚያዝያ 22 ቀን ይህ የምታዩት ሕንፃ በ22 እና በ23 ይመረቃል። ሁላችሁም በበዓሉ ላይ ተገኝታችሁ በረከት እንድታገኙ ጥሪው የሰማይቱ ጥሪ ስለሆነ እንዳትቀሩ። በዚሁ አጋጣሚ በሕንፃ ቤተ ክርስቲያኑ የምዕራፍ 2 ቀሪ ሥራዎች ማለትም ምንጣፍ፣ መብራት፣ የዕቃና ክርስትና ቤቶች፣ አጥርና የግቢ ቴራዞ ሥራዎችን ለማከናወን የቅዱስ ጊዮርጊስ ወዳጆች የምዕመናን እገዛ ያስፈልገናል። ይህ ቦታ እንደምታውቁት ብዙ ምዕመናንም ቢኖሩበትም ያው እዚህ አካባቢ ከእጅ ወደ አፍ ስለሆነ እዚህ ያለው ሕዝብ ብዙም ይሄናል ከፍተኛ አቅም ያለው ሕዝብ ስላልሆነ ሁላችሁም ይህንን ያያችሁት ሁሉ በኢትዮጵያ ውስጥም ያላችሁ በውጭም ያላችሁ በሰማይቱ ስም ጠይቃቸዋለሁ። ይህንን አሁን የቀረን እንግዲህ ትንሽ ቀን ስለሆነ በዚህ ሰሞን ውስጥ በዚህ ሳምንት ውስጥ የመብራት ሥራና የምንጣፍ ሥራ ቶሎ እንድናስገባ ሁላችሁም አነሰ በዛ ሳትሉ የአቅማችሁን እንድትለግሱልን በሰማይቱ ስም ጥሪያችን እናስተላልፋለን። ይህንን የበረከት ጥሪ የምትከታተሉ በሙሉ እገዛችሁ እንዳይለየን በማክበር እንጠይቃለን። ሚያዝያ 22 እና 23 2017 ዓመተ ምህረት በመናገሻ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን አይቀርም። በኢትዮጵያ ንግድ ባንክ የባንክ ሂሳብ ቁጥር 10223587 ድጋፍ ማድረግ ይቻላል። የመናገሻ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ሄዶ ነገሩ አውሩ ለዓለም